የማርቆስ ወንጌል ድረስ መሄድ እንችላለን። አየህ እኔ በስርዓት እያወራሁ ለምን ቀልድ ምናምን አላስፈልግ ነገር ራስን አልከው። ቀጥታ አላህ የነገረኝ ያልከው አንተ ነህ፣ እኔ አይደለሁም ያልኩት። ምን ማለት ነው? እንደዛ ማለት እኮ አላህ ሱብሓነሁ ወተዓላ በነብዩ መሐመድ በኩል ነግሮኛል ነው ያልኩት። በሳቸው በኩል ምን እያናገረኝ ነው? ቆይ እኔ ጠየቁ መሐመድ የነገረህን ሳይሆን ከመሐመድ ውጪ ነው ያልኩህ። በደንብ አስተውሉ። ለሴት ዝሙት ለሰራች እንኳን 4 ምስክር ያስፈልጋል ያሉ አካላት አንድ የሚታርግ አሊ ይደርባል። ዝሙት ለሰራች እንኳን 4 ያስፈልጋል ያሉ አካላት ጳውሎስን ስናመጣ ምን ጠየቀን? ጳውሎስ ትክክል ለመሆኑ ምንድነው ማስረጃው አለ። ጳውሎስ ከእግዚአብሔር ሰምቶ የታለ ምስክርነቱ? አዳምጣ፣ ያው ተከፍቶላል ፊት ለፊት በደንብ አስተውሉ። እሱ በትክክል እንደዛ ብሎ እንደጻፈ በምንድን ነው ማወቅ? እሺ ላዳምጣ። ያው ተከፍቶላል እኮ ፊት ለፊት። ይሄ እኮ ኮፒ የራሱ ጽሑፍ አይደለም እኮ ይሄ የራሱ ጽሑፍ አይደለም። ይሄ ቆይ ያው መሐመድ ቁርአኑ ከመቃጠሉ በፊት ይሄንን አይክድም ብዬ ነው ማምነው። ቁርአኑ ስለተቃጠለ ነው ይሄ የተቃጠለው ቁርአን ላይ ነው አልሰቀሉትም አልገደሉትም የሚለው የገባው እንጂ ያልተቃጠለው ቁርአን ቢሆን ኖሮ እንደሰቀሉት በግልጽ ሊያምን ይችላል መሐመድ። ምክንያቱም የተቃጠለው ቁርአን አሁን የሚያምኑት ሙስሊሞች የተቃጠለው ቁርአን ነው እና ብዙ ርዕሶችን እያነሳን እዛ ላይ እንግባ። እሺ ስለተቃጠለው ቁርአን እናወራ። እሺ ብዙ አዳም በደንብ አስተውሉ። እንዴት አመንከው? ጳውሎስ ማቴዎስን እንዴት አመንከው? ቫሊድ የሆነ ጥያቄ ነው ባይዘ የጠየቀው፣ ጤናማ ጥያቄ ነው የጠየቀው። ቅድም ምን ብያችኋለሁ? ቅድም ጳውሎስ ማቴዎስን ብቻ አይደለም ማምነው፣ ጴጥሮስ አለ፣ ማርቆስ አለ፣ ዮሐንስ አለ፣ ያዕቆብ አለ። ሁሉም ይስማማሉ። ይሄ በቸርች ውስጥ ያለው በመጽሐፍቶቻቸው ያለ ነው። የታሪክ አለ፣ የሮሞች አለ፣ የአይሁዶች ታሪክ አለ። ባያምኑበትም በክርስቶስ እንደ አምላክ ባይቀበሉትም እንደ ነብይ እንኳን ባያምኑትም እንደሰቀሉት ያምናሉ። ይሄ ሁለተኛ ማስረጃ ነው። ይሄ ልጅ ሙቤ ሙስሊም እንደመሆኑ መጠን ደግሞ ማቴዎስን እንዴት አመንከው ብሎ ይሞግተኛል። ጤናማ ሙግት ነው። እነኚህ ሁሉ ደጋፊ መረጃ አምጥቼም ማቴዎስን፣ ዮሐንስን፣ ጴጥሮስን ላለመቀበል ይንገዳገዳል። መፍቱ ነው። ሙፈሲሮቹ ደግሞ ማቴዎስን፣ ጴጥሮስን፣ ዮሐንስን ትክክለኛ የክርስቶስ ደቀ መዝሙር ናቸው ብለው የሱ ሙፈሲሮች ያምናሉ። የሱ ሊቃውንቶች እሱ የሚመራባቸው እሱ የሚከተላቸው ሊቅ ያላቸው ሙፈሲሮቹ ማቴዎስ እውነተኛ ጌታ ደቀ መዝሙር ነው ብለው ያምናሉ። ይሄው መጽሐፋቸው ደግሞ አንብበው እስኪ አንዴ። እኔ ያልኩህ እኮ በምን ተቀበልካቸው እንዴት ተቀበልከው ሳይሆን የት አለ ምስክርነቱ የት አለ ነው ያልኩህ እንጂ እንዴት አመንከው ያልኩህ አይደለም። የት ምስክርነቱ አንብበው የት አለ ምስክርነቱ የሚለው እኮ ጽሑፉ ፊት ተቀምጦላል። ይሄኛውን ጽሑፍ ራሱ እንደዚህ ብሎ እንደጻፈ በምንድን ነው የምናውቀው? ራሱ እንደዚህ ጽፏል ወይ? በቃ አንብባ፣ ይሄው አንብብ። እሺ ላንብበው። ከዚያ ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሶስተኛውም ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመረ ይላል። ይሄንን የት ወንጌል ነው ያለው? ማቴዎስ ላይ እኮ ማቴዎስ እንደዚህ ብለ ለመጻፉ በምንድን ነው የማውቀው? ይሄ እስቲ ከራሱ ጽሑፍ ይችላል። የራሱ ጽሑፍ አለ። ይሄው ከራሱ እያሳየው እኮ ነው። የራሱን እያሳየው ነው። ይሄው ይሄ እኮ ከእንትን ላይ ከማለት የባይብል አሁን የመጽሐፍ ቅዱስ ኦሪጂናል ወደ ኦሪጂናል ቴክስት የሚባለው ሳይንት ከሶስተኛው ሴንቸሪ በኋላ ነው አይደለ? ወይም ከአራተኛው ኦኬ አይደለ? እሺ ከዛ በፊት ጽሑፍ አለ። የባይብል አውቶግራፊካሊ አለ ጽሑፍ አለ። ከዛ በፊት ከሶስተኛው ከአራተኛው ሴንቸሪ በፊት ያለ ጽሑፍ አለ። ወይም የራሳቸው ይሄንኛው የለም የሚል አለ። አንድ ማምጣት ትችላለህ። ይሄ ክፍል
ማቴዎስ የጻፈው ስህተት ነው የሚል ስህተት ነው አላልኩም እኮ በምን ማስረጃ ነው ጠይቃለሁ። ስህተት ነው አላለንም። በደንብ አስተውሉ። ስህተት ነው አላለንም። ስህተት ነው ካላልከን መሞገት አትችልም። ስህተት ነው ካልክ ግን ይሄ ክፍል የለም የምትል ከሆነ ክሌም ታደርግና ታመጣለህ ማስረጃ። እኔ እያልኩ ያለሁት ይሄንን ጽሁፍ እውነት ነውም ውሸት ነውም ብዬ እንዴት ልቀበል? ማስረጃ በትክክል እሱ እኮ እኛ ቀረብንልህ እኮ እውነት ነው ውሸት ነው ብለህ እርግጠኛ ልሆን? ቆይ እውነት ነው ውሸትም ነው ብለህ ለመቀበል ከተቸገርክ ስህተት ነው ብለህ የምታምን ከሆነ ማስረጃ ማምጣት የሚጠበቅብህ አንተ ነህ። እኛ ግን እውነት ለመሆኑ አመጣንልህ። አሁን ያንተ ድርሻ ይሆናል ማለት ነው። ምን ነበር ጠየቀኝ? አንተ እኮ ምን ነበር ጠየቀኝ? ይሄኛውን ጽሁፍ ኢየሱስ ክርስቶስ እንደዚህ ብሎ መናገሩን አንተ ለምን አታምንም አልከኝ። እንደዚህ ብሎ ለመናገሩ በምን እርግጠኛ ሆናለሁ ስለ ደግሞ የማቴዎስ ወንጌልን አመጣህልኝ። ማቴዎስ እንደዚህ ብሎ መጻፉን በምን አውቃለሁ? ከራሱ ጽሁፍ ታሳየኛለህ ወይ ነው? ተቃርኖ የለም እያልኩ ነው። እኔ ደግሞ በዚህ ጉዳይ ላይ ተቃርኖ የለም እያልኩ ነው እኮ አንተ ለምሳሌ በአንተ ፐርሚስ ልስማማለህ። ቁርአንን ለምንድን ነው ያመንከው? አልሰቀሉትም ብለህ ቁርአንን አልሰቀሉትም ብለህ ቁርአንህን መሰረት ለምንድን ነው ያመንከው? ምክንያቱም ሰንሰለቱ ቼኑ እስከ አላህ ድረስ ስለሚያደርሰኝ ቀጥታ አላህ የነገረኝ ነው። ምንም የተቋረጠ ሰንሰለት የለውም ቼኑ። አሁን ለምሳሌ እኔ የቀረሁት ቁርአን ማን ያስቀራኝ? ኡስታዜን ያስቀራኝ። ኡስታዜ ከማን ያቀረው እየተባለ ሄዶ ወደ ሰሃቦች ይደርሳል። ሰሃቦች ነቢያችን ይደርሳሉ። ከዛ ደግሞ አምጣልኝ እንደዛ ሚል እኔ ቼን ልስጥህ። እኔ አሁን ቼን እሰጥሃለሁ። የአንተን ቼን አሳየኝ። ያስተማሩንን እኔ እሰጥሃለሁ። አሁን ያንተን ይሄንን ቼኑን አይደለም አላህ ድረስ በደንብ አስተውል። አይደለም አላህ ድረስ ኢብኑ ተሚያ ድረስ ሂድልኝ እስቲ። ክርስቲያን እንዴት ላክልህ? ቆይ የኛ ቼን እንዴት እንደምናወጣ ላሳየህ። እሺ ልቀጥል። ቁርአን አውጣ ቼኑን አውጣ እናሳየን። አንድ ስልክ ነው ያለኝ ልንገርህና እንትን ልበል። ኦልዴስ ቁርአን ማኑስክሪፕት ብለህ ግባ። አሁን አውጣ እስከ ኢብኑ ተሚያ እንኳን ሄድልኝ እስቲ። አንድ አዳምጠኝ። እኔ አንድ ስልክ ነው ያለኝና እኔ እንትኑን ልንገር ድረገጹን ልንገርና ገብተህ እንትን ማለት ትችላለህ። ቁርአን ኦልዴስ ቁርአን አውጣ አንድ ስልክ ነው ያለኝ። ቼን እንዴት እንደሚቆጠር አሳያለሁ። የለህም። በደንብ አስተውሉ። የለውም። እኛ አባቶቻችንን ምክንያቱም ሰንሰለት መቁጠር እንችላለን፣ ማሳየት እንችላለን። በሁለት እጥፍ አድርገንልህ መሄድ እንችላለን። እኛ ማሳየት እንችላለን። እነኚህ የምታያቸው ቼን ነው። ይሄ ያው እስከ ኋላ መሄድ እንችላለን። እስከ ማርቆስ ድረስ አፖስቶል ኦፍ ማርቆስ የማርቆስ ወንጌል ድረስ መሄድ እንችላለን። አየህ ኤኒዌይስ እኛ ጋር እንዳሞከሩት ኤኒዌይስ አሁን ማይክን ትይዝና መረጃውን ትከፍታለህ። ማን ጋር እንደምታወራ እወቅ በመጀመሪያ። ኦኬ ሳሂህ ቡኻሪ 4987ን ክፈትልኝ። ላውራት አድርገኛለህ። ማውራት አልችልም። ማስረጃ አሁን ማስረጃ ታመጣለህ። የመጀመሪያው ቁርአን ወገኖቼ ተቃጥሏል። ሎክ ፍየል የበላው ነው። ፍየል የበላው ላይ አለ፣ የጠፋ አለ፣ የተቃጠለ አለ። ኡስማን ምን አደረገው ይላል። አንብብ፣ ክርስቲያን አንብበው። ራሳቸው የመጀመሪያ የሃይማኖት መጽሐፍቶቻቸውን ያቃጠሉ ያወደሙ ሙስሊሞች ናቸው። አንብበው። ኦኬ አሁን እኛን እዛ ላይ ቅድም እስከ ማርቆስ ድረስ ሰንሰለቱን አሳያችሁ አይደለ? ከማርቆስ ወንጌል ላይ ሰጣችኋለሁኝ ክርስቶስ እንደተሰቀለ የተናገረበትን ሰንሰለት ነው የምፈልገው አይደል? ቀጥል። ምንድነው የቁርአን የመጀመሪያዎቹ ቁርአኖች ተቃጥለዋል። ኡትማን ሴንት ኤቭሪ ሙስሊም ፕሮቪንስ ዋን ኮፒ ኦፍ ዋት ዜ አር ኮፒድ ኤንድ ኦርደርድ ዛት ኦል ዘ አዘር ቁርአኒክ ማቴሪያል ዌዘር ሪትን ኢን ፍራግመንታሪ ማኑስክሪፕት ኦር ሆል ኮፒስ ቢ በርነት። ምንድነው እንዳለ እስቲ ከላይ ጀምር አንብበው። አንድ ክርስቲያን ይቅርታ፣ ከላይ ጀምር አንብበው እስቲ። ያዝና አንብብ።
እኛ መቃጠሉ ነው የምንፈልገው። ምን አደረገው? ኮፒዎቹ ሰበሰበና የመጀመሪያውን አዳም ፕሊስ አረብሽ ሎክ ቁርአኑን የመጀመሪያ ቁርአን የለም ራሳቸው ሰብስበው መረጃ ለማጥፋት ክርስቶስ እንደተሰቀለ የሚናገርበትን ፕሊስ መልሳል ይላል። እንዴ ቁርአናቸውን ሰብስበው ብቸኛ ያቃጠሉ ቢኖሩ ሙስሊሞች ናቸው። የሃይማኖት መመሪያቸውን ሰብስበው ካቃጠሉት አንዱ ሙስሊሞች ናቸው። ስለዚህ ያ መጽሐፍ የለም አሁን ላይ ቁርአናቸውን ባያቃጥሉ ሰብስበው ብቸኛ የሃይማኖት መጽሐፉን ያቃጠለ ሙስሊም ነው። ሐዋርያትን ወይንም ደግሞ ሰንሰለት ቼን ኦፍ ናሬሽን ከተፈለገ መቁጠር እንችላለን፣ ማሳየት እንችላለን። ሐዋርያው ቅዱስ ማርቆስ ለምሳሌ ምዕራፍ 8 አንዴ ቼክ አድርግልኝ። ምዕራፍ 8 ቁጥር 31 የሰው ልጅ መከራ ሊቀበል ከሽማግሌዎችም ከካህናትም አለቆች ከጻፍቶችም ሊጣል ሊገደልም ከሶስት ቀንም በኋላ ሊነሳ እንዲገባው ያስተምራቸው ጀመር። ቃሉንም ገልጾ ይናገር ነበረ። ጴጥሮስ ወደ እርሱ ወስዶ ይገስጸው ጀመር። ማቴዎስ መጽሐፉን በምን እናውቃለን? አሁን ማርቆስ መሰከረልን። እዛ ጋ ማቴዎስ ምን ብሎ ጻፈ? እዛ ጋ ክርስቶስ ሰቀላለሁ ሞታለሁ ሲል ጴጥሮስ ምን ይል ጀመር? ተው አይሁንብህ ይቅርብህ ሲል ነበር። እዛ ጋ እዚህ ጋር ደግሞ ማርቆስ ደግሞ ምን ብለው ነገረን? ክርስቶስ እንደሚሰቀል እንደዚህ ነገረንና ጴጥሮስ ተው እያለው ነበር ብሎ ማርቆስ ነገረን። ማርቆስ ደግሞ የማን ተማሪ ነው? የጴጥሮስ ተማሪ ነው። አንደኛ ጴጥሮስ ምዕራፍ 5 አንዴ ቼክ አድርግልኝ ቁጥር መጨረሻ አካባቢ ላይ ተማሪው ነው ጴጥሮስ ደግሞ ለማርቆስ ይመሰክርለታል። ኦኬ ከቤት እንዳወጣችሁ በቃ እሱ አካባቢ ነው መልሰው መጨረሻ አካባቢ በቃ ኦኬ ከናንተ ጋር ተመርጣ ባቢሎን ያለች ቤተክርስቲያን ልጄ ማርቆስ ሰላምታ ያቀርብላችኋል። ልጄ ማርቆስ ሰላምታ ያቀርብላችኋል። አንዳቸው ለአንዳቸው በዛ እንደነበሩ ለመጻፋቸው ምስክር ይሆናሉ። አያችሁ፣ ሰንሰለት ማለት ይሄ ነው። ዝም ብሎ ሰንበዲ መጥቶ ከጊዜ በኋላ ሙፈሲር ተብሎ እንደነ ኢብኑ ተሚያ እንደነ ኢብን ከሲር ዝም ብሎ ብድግ ብሎ የሚተረተረው ተረት አይደለም። እነኚህ እነማን ናቸው? ጌታ የመረጣቸው ደቀ መዝሙርቶቹ ናቸው። ጴጥሮስ የጌታ ደቀ መዝሙር ነው። ማርቆስ ከ12ቱ የጌታ ደቀ መዝሙር አንዱ ባይሆንም የጴጥሮስ ተማሪ ነው። አንዳቸው ለአንዳቸው እንዲመሰክራሉ። አያችሁ፣ ሰንሰለት ማለት ይሄ ነው። ታዲያስ ቀጥሉ። እንደዚህ አይነት ነገር ውስጥ ከገቡ እኮ ጭራሽ እነሱ መወጣት የማይችሉበት ችግር ውስጥ ነው የሚገቡትና በጣም አስቸጋሪ ነው የነሱ። ቁርአን አንድም ነገር ባልተናገረበት ትንፍሽ ባላለበት ነገር ሙስሊሞቹ ጭንቅላታቸውን ይጠቀማሉ። ጎበዝ ናቸው። ከመሐመድ ይሻላሉ፣ ከቁርአን ይሻላሉ። ጭንቅላታቸውን ለመጠቀም ይሞክራሉ። ጥያቄው ጥሩ ነው እንደ ጥያቄ፣ ግን የነሱ ሃይማኖት የሚቀበርበት ነው የሚሆነው ማለት ነው። ትንሽ አስቸጋሪ የሚያደርገው ያ ነው። ስለ ክርስቶስ ስቅለት ከኢንተርናል ኤቪደንስም ኤክስተርናል ኤቪደንስም እጅግ በጣም በርካታ ማስረጃዎችን አምጥቶ ማሳየት ይቻላል። በብሉይ ኪዳን ክርስቶስ ኢየሱስ እንደሚሰቀል ለምሳሌ ትንቢት ተነግረውለታል። ነቢያቶች ትንቢት ተናግረዋል። ክርስቶስ መከራ እንደሚቀበል፣ እንደሚሰቀል፣ እንደሚሞት፣ እንደሚነሳ፣ እንደሚያርግ ትንቢት ተናግረዋል ነቢያቶች። ለምሳሌ እነ ዳዊት፣ ለምሳሌ እነ ኢሳያስ፣ እነዚህ ሁሉ ተናግረዋል። እነ ዳንኤል ተናግረዋል። ስለዚህ በብዙ ነቢያቶች ትምህርት የጸና ከዛ በኋላ ደግሞ በሐዋርያቶች የተረጋገጠ እነዚህ ትምህርቶች ናቸው